በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች የ2013 የትምህርት ዘመን በደምቢ ዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑንና ዩኒቨርሲቲ የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ የስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ እንዲወስደው ይገደዳል ሲል የደምቢ ዶሎ ዩኒቨርሲቲ ድረ-ገጽ አሳስቧል። ኦልራይት፣ ኢቢኤስ ቴሌቪዥን ላይ የተላለፈ አንድ ፕሮግራም ነበር። ዩቲዩብ ላይም ተፖስቶ ተነስቷል። ለምን ተነሳ ምናምን ሶሻል ሚዲያ ላይ እየተወራ ነው እና መንግስትን ያስነሳው የሚልም ሰው አለና መንግስት ለምንድን ነው የሚያስነሳው? ፈርስት ኦፍ ኦል ይሄ ነገር እኮ ለመንግስት ይጠቅመዋል እንጂ አይጎዳውም። ሪዝን ኢዝ ሸኔና ፋኖ ነው ይሄን የሚያደርገው። ስለዚህ ሸኔና ፋኖ በህዝቡ እንደውም ይጣላል። ግን ሁሉ ነገር ወስዳችሁ መንግስት ላይ መለጠፍ ትወዳላችሁ። አንደኛ። ሁለተኛ ልጅቷ ከተናገረችው እዛ ጫካ ውስጥ እየደፈሩን የሆነ እንደዚህ 5-6 እንትን ባለው ፌሮ ሆዴን ጨቀጨቁት፣ ወጉኝ፣ በዚህ ነው መረካው ያሉ ወጉኝ ብላለች። ራይት ሶ ያኛውን ስካር ወይም ያንን ጠባሳ ማየት እንፈልጋለን። ሶስተኛ ሴንስ የማይሰጥ ነገር፣ ምንም ሴንስ የማይሰጥ በ6ኛ ቀን የተነሳው የሰው ልጅ ሳይንቲፊክሊ ያለ ውሃ መቆየት የሚችለው ከ3 እስከ 5 ቀን ያው በጣም በኖርማል ኮንዲሽን ሆኖ ማለት ነው። ተደፍራ ተሰቃይታ ዓመት ከ6 ወር ደክማ በፌሮ ተወጋግታ 6 ቀን ያለ ውሃና ያለ ምግብ ከዛ ብድግ አለች። ከዛ በኋላ አንድ እግሯ የተቆረጠ ነው ወይ እጇ የተቆረጠ ብቻ ከአንድ አካሏ የጎደለ ብላለች። ክሊር አይደለም። እሷን ተሸክማ እየጎተተች ከጫካ ወጣች። ምን አይነት ፊልም ነው? አንድ ፊልም ነው እንደምትነግሩን? ማን የጻፈው ስክሪፕቱ? እንዴ አንፎጋገር እንጂ ይሄ የሆነ ማህበረሰብን ለማስጠላት ማህበረሰብን ከማህበረሰብ ለማጋጨት ሆን ተብሎ የተሰራ ሴራ ነው እንጂ ምንም ልጅቷ እንደተደፈረችም አትመስልም ስትታይ።